የእነዛን ሰዎች ወሬ ራሱ ለእኔ አታመጣም። ስለዛ በዛ ስላየዋትኝ አሪፍ ልጅ ናት አልኩኝ። ነገ መጣላት እንዳለ ነገ መታረቅ ይኖራል። ገባሽ? መታረቅ አለ። አንድ ሰው አልታረቅሽም ቢል ሞር እየባስሽ መሄድ ሳይሆን አሁን እኮ እነዛን ሰዎች እኮ ማንም እኮ ሰው እንትን አይላቸውም እኮ በቃ ሌላም ሰው እንዲጠላቸው እንዴ ኮመንት አይተሽ ከሆነ እንዲ ያረበቃላሽ ይላሉ። እና እኔ ደግሞ ማለት ነው ውዶቼ የሆነ ፓወር አለኝ አይደለ? ከኔ ጋር የሚጣሉ ሰዎች ሁሉ እንዳበደ ውሻ ነው የሚሆኑትኝ። ለምንድን ነው እናቻንች በቃ ቀላሚነት በቃ ችክ ነው ላይ የሚሉትኝ አይረሱኝም። ምንድን ነው እኔ አሁን ባልሽ ነው መርሳት የሌለበት ወይ ፍቅረኛሽ ቆንጆ አሰጣሽ አይረሱኝም። ምንድን ነው ቆይ ጋይስ ገብርኤልን ጋይስ አሁን ወንድ ልጅ ቢሆን ኦኬ የሰጠው ታሰጣጥሩ እንዳይረሳኝ ያደረገው ላለውኝ ሴቶቹ አይረሱኝም። ግጥም ነው ላይ በቃ ጥብቅ ነው የሚሉት እንደ ማስቲሽ። ምንድን ነው ጋይስ ምንድን ነው? ለምንድን ነው እስኪ ንገሩኝ። እግዚአብሔር እኔ የሚፈታልኝ ነው ያጣሁት ይህን ነገር ብሎክ ካረኳቸው። አሁን ያች እንኳን ሀና የትናንትናዋ ማለት ነው እወድሻለሁ 5 ዓመት ነው መከተልሽ አበድኩልኝ ስትል አልነበረ? አትስሚያቸው እኔ በጣም ልጄን ነው የምትመስዩ ስትል የነበረ ሴትዮዋን ትናንትና ሙልጭ አልጋ ዛሬ ሰደበች። ዲቦራም ለጠቁማ ነው የምትፈልግሽ፣ ሁሉም የሚወድሽ የለም ፎሎ ስላለሽ ነው እንጂ ምናምን አትረቢም መውለዳትሽ ያልሰደበችን ጉድ የለም። እንግዲህ በቃ እንደዚህ ናቸው የሚሆኑብኝ። እግዚአብሔርን ቀፊ በቃ ሊሞቱ ነው የሚደርሱት። እንግዲህ ለምን እንደሆነ አላውቅም ጋይስ። እስኪ ጋይስ ግን እግዚአብሔር ምን ይመስላችኋል? የሆነች እናቴ ማማ ድምፅሽን ሪፕሌይ ያደረግሽልኝ ላይክ እንትን የመለሽልኝ ብላ አብዳልሻል እንዲ ስሰልሽ ነበር። ትዝ አለሽ? እማ አስታርቁ። ማን ነው የሚታረቀው እንዴ? እነሱ ስላሉ መሰላችሁ እንዴ ነው የምታረቀው? የሰው ልጅ አፉን ካረከሰ በኋላ እኔ ማንም መጠቀሚያ ነኝ እንዴ? ማንም የልቡን ከተናገረ በኋላ እኔ አንድ ነገር እንዳልተነፈስኩ አይታችኋል አይደለ? አንድ ነገር አልመልስም። እኔ ግን መመለስ አቅቶኝ አይደለም። ወርጄም ደግሞ አልሰዳደብም። ልኬን የማቅሰው ነኝ። ግን ደግሞ ማን የሰው ልጅ ለምንድን ነው ሰው ልጅን ካረከሱ በኋላ ከዛ በኋላ ለመታረቅ ለምን ሲባል እንዴ? ሆድሽ ውስጥ ያለውን ነገር እኮ ነው የምትናገሪው እኮ። ተረዳሽኝ አይደለ? ጠላት የሚለውን ነገር እየተቀበል በልብ ያሹን ነገር ነው የምትናገሪው። መውደድ ማለት አያልቅም፣ አይቆምም። ነፃነት ወርቅነህ ነፍሱን ይማረው የጻፈውን አይታችኋል አይደል? ሰው ልጅ የምትወዱት ከሆነ እስኪሞት ድረስ ያንትኑ አይጠፋም። መውደድ ማለት እንደዚህ ቀላል አይደለም። ልክ ስትጣይ ወይ ስትደባበሪ ብድግ እየተባለ አሽሙር መናገር ምናምን አይደለም። እኔ እንደዚህ አይነት መውደድ በህይወት ዘመኔ አይቼም አላውቅም፣ እንዲኖርም አልፈልግም። በህይወቴ ማየትምም አልፈልግም። እንዴት መዋደድ አለ እንዴ? መዋደድ እኮ አንድ ሰው ተከባብሮ ሲለያይ ነው። ካልተስማማሽ በቃ ተከባብረሽ ትለያያሽ። ልክ ደግሞ የሆነ ስትስማሚና ደግሞ ምናምን ስትለወጭ ደግሞ ተመልሰሽ ትታረቂያለሽ፣ ታወሪያለሽ። በቃ ከዛ በሩቅ ይሆናል። ደግሞ እኔ ተከባብረሽ በሩቅቶኛለሽ። በጣም ብዙ ጊዜ ያን ሰው ማለት ነው ስሚ፣ ያን ሰው በጣም ብዙ ጊዜ መክሬዋለሁ። ተረዳሽኝ? ከብዙ ሰው ጋር አጣልቶኛል። ከብዙ ሰው ጋር ያጣላኝ ማለት ነው። በሱ ምላስ የተነሳ ማለት ነው። ተሰደብ ምን እየተባልኩኝ ማለት ነው። ከዛ ከብዙ ሰው ጋር ጥሩ ሰው ነው፣ ገራገር ነው፣ የዋህ ነው ምናምን ተው እያልኩኝ ከብዙ ሰው ጋር ተጣልቻለሁ በሱ የተነሳ። ተረዳሽ? ብዙ ሰው አስቀይሜያለሁ። ብዙ ሰው ሞዴሬተር አንስቻለሁ። የዋህ ነው እያልሽ በቃ ላይክ አንድ ሰው በቃ ካልፈለገ አልፈለገም ነው። መክሬሽ ተይ ይህ መልካም አይደለም ካልኩኝ የኔ ተከታይ እስከሆንሽ ድረስ እኔን የሚያሳቅቅ ነገር ከሰራሽ አልፈልግም በቃ 4 ነጥብ። ምንድነው እኔ ሁሌ ላለው እሷ የምትወዱ የምታከብሩ ከሆነ እሷ ሞር እንድትጠላ ለማድረግ በቃ የሚነካት ሰው እንኳን ካለ ያን ሰው ብሎክ አንፎሎ አድርጉት፣ ብሎክ አንፎሎ አድርጉት። መልስ መመለስ ካለባችሁ በቤታችሁ በቃ እንዴት ነው አንቺን በማያስጠቁር መልኩ አንቺን ላይሰድ ሰዳዊ በማይሰጥ መልኩ እንዴት ነው እኔ አሁን በምን እረዳዋለሁ መሰለሽ? ለምሳሌ አሁን በንግግር ችግር የለውም እንዴ ምን ታርጋችሁ ምናምን ይህንን እንደዚህ ያርጋችሁ እንዲያርጋችሁ እኮ ችግር የለውም። ግን አንዳንዴ መስመር የሚሳት ነገር ሲሆን እነሱ ምንም አይሆኑበትም። ገባሽ? እኔ ነኝ ግን የምሰደብበት ያለሁት ማለት ተረዳሽኝ አይደለ? እንኳን እንደሱ አይደለም በትንሹ እንኳን ልንገርሽ፣ እኔን ለመሳደብ መንገድ የሚሆናቸውን ነገር አሁን እንቁርቴ ምን አለች አሉ ትናንትና ምንድነው ለምን እንዴ ልጅቷን ተፋቻት ምን ታርግሽ ምናምን ብለው ሲሏትኝ አልፋታትም፣ ምክንያቱም ልጆቼን እያሰደበች ነው። እኔን ነገር ሰምተሻል። አልሰደበችም። ልጆቼን ስትሰድብ አልሰማዋትም ማለት ልጆቼን እያሰደበኝ ነው። መጥተው እየሰደብ ምን አገባኝ እኔ
ተረዳሽኝ? ምን አገባኝ አንቺ አለምን እኔ በአፌ ሂጂ ሂዱና ልጆቿን እርገጡ፣ ስደቡ፣ ውቀሱ ምናምን እያልኩኝ ሂዱ አላልኩም። ብልም እኮ መብቴ ነው። የፈለገ ሰው ሄዶ መሳደብ ይችላል። ግን ለኮመንት እኔን ተጠያቂ ያደርጉኛል። እግዚአብሔር ያሳይሽ። እግዚአብሔርን እንደው ፈጣሪ መድኃኒዓለም የሚያሳያችሁ ጋይስ። እኔ ለኮመንትም እኔ ተጠያቂ ነኝ። እኔ ተቆጣጣሪ ነኝ። ማንም ሰው ራንደም የሆነ ዝም ብሎ ሰው ሄዶ ቢሰድባት እኔ ነኝ ለእሷ ማስቆምላት። ማናት? ለዛ እኮ ነው ያልኩሽኝ። አሁን እሷ ብትሳደብ ምን ቤት እሷ በአንቺ ብቻ አይደል ነው እንዴ ጠላቷ ያለው የሀገር ጠላት ያለው ህዝብ ማወደ እኮ ማወደ ሰው ምን እንደፈለገ ታውቂያለሽ። እኔ ማለት ነው እኔ ፈርቼ እንዳትሰድበኝ ብዬ ማለት ነው በቃ ተው አትስደቧትኝ፣ ሄዳችሁ እናንተ ናችሁ የምታሰድቡኝ ብዬ ከዛ እሷን መስደብ አቁመው ምናምን ፍቅር እንዲሰጧት ምናምን ኤክስኪውዝ ሚ ትርገጠኝ ነው የምልሽኝ። ራሷን እንጂ የምታስገምትበት እኔ ምንም አይመስለኝም። መሳደብ የፈለገ ሰው መርገጥ ሄዶ ይርገጣትኝ። እኔን አይደለም ከሄድ ውስጥ የፈለገ ውስጥ ነገር አርጋ ትፖስት ምንም መስሎ አይታየኝ። ማርጊያ ምን መቤቴን ነው የምላችሁ። ለምን ኮመንቷ በዛ ቢባል 200 ኮመንት ነው በዛ ከተባለም ማለት ነው። ይህን ያክል ሰው ሜይላት የሚለስ ለምሮ የምጨንቀው እኔ ወይስ ለምን ማስቆመው? መሳደብ የፈለገ ሄዶ ይራገጥ። እኔን የሚሰድበኝን የሚያስቆምልኛለ? እስኪ ንገሪኝ። ምንም እንኳን በራሳቸው ቤት አብረሽ እየተጫወች መች ያስቆሙልናል? ረታያችሁ በናትሽ ማርያምን በጣም ነው የገረመኝ። ታውቂያለሽ እንዴ ልጆቹ የሚሳደቡትን ታስቆም። ኧረ እባክሽ እኛ ምን አገባን? አለም መቆጣጠር ትችያለሽ። የሚሰድባት የአንቺ ተከታይ ብቻ መሆኑን በምን እርግጠኛ ሆነች? እሱን እኮ ነው የምልሽ እኮ ከሁሉም ጋር እንደተባላችሁ ማስቆም። ልጆቿንማ ማስቆም ከፈለገች ስድብ ጂጂን ለምን አታስቆማትም? በፊቷ የምትታየው በድምጿ የምትታየው ጂጂን ታስቆማት። ወንድ ከሆነች ልጆቿን እንደዛ አዞ ገለምን እያለ ስትሰድብባት ነበረ። እሷን ማስቆም ያቃታት እኔ ማነኝና ነው ኮሜንታተር ማስቆምላት? ገባሽ? በቃ እኮ ተሳድባ ታረ ምስረግጣት ምትውለው እኮ አልኩሽ እኮ እሷ ጂጂ ማስቆም ያቃታት እኔ ማንኝና ነው ኮመንት ማስቆመው ነው። በቃ የማይወዳት ሰው አለ። እና አሁን ለምሳሌ የማይወደኝ ሰው አለ። ተረዳሽ? ለምሳሌ አሁን የአንቺ አስቆሙልኝ ብለሽ ታውቂያለሽ እንዴ? ለምንድን ነው የምለው? በአፌ እዛው መልስላችኋለሁ። በቃ የዚህ ሰው ደጋፊ ሆናችሁ መጥፋችሁ አፋላታል እንደ የማይዘጋ አፋላት ያስታውቃሉ ከየት እንደመጡ ምናምን። ራሷ በራሷ ምን ነው ለአንቺ ቋጣ አይመለከተኝም። እኔ መርገጥ የፈለገ ሰው የማይወዳት ሰው ካለ እርገጧት። እኔን ለምረግጣ አትጨርሰኝ። ምንም መስሎ አይታይም። አንድ አይነት ነገር ነው የምታወራው። ገባሽ? ምንም መስሎ አይታይም። እኔ ደግሞ ማለት ነው ቀጭ መድኃኔዓለምን ነው የምልሽ ከኔ ጋር የተጣላ ሰው መቼም ከጭንቅላቱ አልወጣም። እጤ ነው መሆንበት። ለምን እንደሆነ እኔ እኮ እንደውም አልሳደብም። ቁጭ ብዬ እንደነሱ አላቀሳስር፣ መርዜን አልረጭም። ግን በቃ ከውስጣቸው ሞዴሬተር የተጣሏቸው ካሉ፣ ኮሜንታተር የተጣሏቸው ካሉ፣ እንደዚህ ያው እንድን እንቁርቴ አይነት ምናምን ካሉ አይፋቱኝም። በቃ ለምን የሆነ ነገር አላቸው። በቃ ይላሉ ይመስለኛል። ግን አንዳንዴ እኮ እኔ ራሱ መመለስ ፈልግና ግን የቤታ ደጋፊ የቤታ ልጅ ተብሎ አንቺ ትሰደቢያለሽ እየተባለ ስንት ዝም የምለው ነገር አለ። ምን አገባኝ? ይስደቡኝ። በእኔ የተነሳ አንቺን ይነኩሻል። ሁሌ ነው ለመሲ መመለስ እፈልጋለሁ። ግን በእኔ የተነሳ እኔ ልንገራቸው አንድ ነገር ልንገራችሁ። ሀሳባችሁ ከሆነ መናገር ከፈለጋችሁ መመለስ ከፈለጋችሁ ሀሳባችሁ ከሆነ እርገጧቸው፣ መልሱላቸው። አይመለከተኝም። ከኔ ጋር ምንም የሚያገናኘል። እኔ ነው የሚሰድቡኝ ይስደቡኝ። እኔ ደግሞ ኢንጆይ ያደርጓል፣ ደስ ነው የሚለኝ። እንዳልረሳ ያደርጉኛል። መርዝነታቸው ይወጣል። ሁሌ ስለእኔ እንደሚያወሩ ህዝብ ማየት አለበት። በቃ ዛሬም ስለ ቤታ ነው፣ አሁንም ስለዚህ ችሽ በቃ እንደዛ እንዲባል ነው የምፈልገው። እኔ ግን ለእነሱ እግዚአብሔር ስንት የመመለስ እየፈለግኩኝ ግን የቤታ ሞዴሬተር ናት የቤታ ደጋፊ ናት ተብሎ ትረገጣለች በሚል ጸጥ እላለሁ። ማርያም ምንም ለእሷ ብዬ ስንትም አልፎ ነገር አለ። ስንት መናገር እየፈለግኩኝ ግን እሷ ብላት ነው እሷ እንዲህ ብላት ነው። ገባችሁ? እንደዛ ይባላል ብዬ ነው ጸጥ ምለው። ልሽ ቀጮዬ ስሜትሽን አራምጂ። እኔ ለምሳሌ አሁን የአንቺ ስሜት ከሆነ እኔ አሁን ስከራከር ታያለሽ አይደለ? ሰዎች እነዚያ ሰዎች እኮ አይከራከሩም ለምን አንቺ ዝም አትይም ምናምን የሚሉኝ አሉ። እኔ ስሜቴን ነው የማንጸባረቀው። እንቁርቴ መስደብ የፈለገ መስደብ ይችላል። አለመውደድ የፈለገ አለመውደድ ይችላል። ቤታ ትሰደብብናለች። እኔ እንቁላል አይደለውም። ገባሽ? የምሰበረው ትስደበኛ። እንዲያውም እኮ ህዝብ ማየት አለበት ከኔ ራስ እንደማይወርዱ ከኔ ውስጥ እንደማይወጡ። አየሽ አይደል? ጎንደር እኛም ዝም ብለንም ዝም ባንልም እንትን ማለታቸው ጎንደር ድረስ ተኬዶ ሰው እየተዝናና እየበላ ይጠጣ አይምሯቸው ውስጥ አለው። ህዝቡ ይህን ማየት አለበት። ገባሻ? ስማሙል ቅዱስ ሰው ጸሎት ለማድረግ ሄዶ
ኧረ እሱ ሲለያል ብስማ ማሪ ምን ጸው እናንተ አስባችሁታል? ጥምቀት እኮ በቃ ከክርስቶስ ጋር የምትገናኙበት በዓል ነው። ሂዳችሁ ረረረረስማሙልድ እና በአጭሩ ምን መደጋገም አያስፈልግም። ይኸውልሽ እነዚህ አሁን እነ ጉቶ እነ እንቁርቲ እነ ማነው ስሟ ፊንገር ምናምን እንደውም እቺ ቱናዬ ትሻላለች። እሷ በምንም ትሻል ታውቂያለሽ? የሆነ ነገር ከያዘች እኝኝኝ አትልም። በነገራችን ላይ በቃ አንድ ረገጥ ረገጥ አድርጋ ትቀይሳለች፣ ሌላ ጋር ትቀይሳለች። አዎ ቱናዬ መንበሩ እንደዛ ናት። የሆነ ሲነኳትም ትዚያው ትቀጥላለች። ግን አንድ ረገጥ ረገጥ አድርገች እኝኝኝ አትልም። ገባሽ አይደለ? ላይክ እነዚህ ግን እኔ እንጃ የትኛው ምን አይነት አስተዳደግ እንትን እንዳለ በቃ ሰውን በቃ ግን እኮ አንቺን ካልጠሩ እነሱ እኮ ይናገራሉ። ገንዘቤ ነሽ ብለውሻል እኮ አይኑ ግን እኮ ግን ገንዘብ ሰው ልጅስ እሺ ገንዘብሽ እሺ ይመጣል ይሄዳል። ተረዳሽ? አሁን እቺ ማናት እንቁርቲ ገንዘብ አትጠቀምም። ምንምሟሸው ነገር የለም። እንደሷ አውሬ አይደለም። ግን እሷ ገንዘብ አትጠቀምም ይመስለኛል። እልህ ነው ያዛት። አንደኛ እሷ ቤት አልገባም እንደፈልገው ይቅርታ ስጠይቀኝም አልተቀበልኩኝም ምናምን ያ ነገር ያቆስላት። አልገባሽ? እሷ ማናት አይነት ነገር ከሌሎቹ የምትለየው ቦታም አልሰጣት በቃ የሆነ ለምን ሶሪ አትልም፣ ለምን አትቀበልም፣ ለምን ከብሩ ለምን አትመጣም ቤቴ አይነት ነገር አለ። ሌሎቹ እየፈሯት ሄዱ የለ ሀሳብ ይሰጡ የለ። እኔ ደግሞ ያንን አላደርግም። በቃ አልኩሽ እኮ